ለምኩ ጨርሳ ኦኬ ጨርሳ ኬሞዋን ጨርሳ ኦኬ አቋርጣም ይላሉ ጨርሳ ነው ይላሉ። እኔ ትንሽ ቢታገሱ 40 ቀን እንኳን ቢታገሱ 40 ቀን ቢታገሱ መልካም ቢታገሷት መልካም ነበር። እንዴ ልጅንም ማታው ፎከስ ያደረጉት ገንዘቡ ላይ ነው እና ሬሳዋን ይዘን ስንሄድ መሀል ላይ 65,000 ብር ኖ አውርዱ ተብለን ሬሳ ተጉላልታ ነበር። ይሄ ግን እውነት ነው አባት እያወሩት እኔ ላይክ ነው። አንዳንድ እናትና አባቶች they say like ራንደም ነገሮች ገብቷቸዋል። ይሄ ሜድ አፕ የሆነ ስቶሪ ይኖራል እና እንደዛ እኮ ቢደረግ ሪከርድም ተደርጎ እኮ ይወጣ ነበር። ሰም ካይንድ ኦፍ ሶሻል ሚዲያ ላይ የሚወጣ ነገር ይኖር ነበር። እኔ ማመን ከበደኝ። ቤተሰቦቿ አንዳንድ ሰዎች እኮ አንዳንድ ፓረንቶች ልጆቻቸውን በብር ሞኔታይዝ ማድረግ ይወዳሉ። በብር ደረጃ ማለት ነው እና ልጅን የሚያክል ነገር አጥተው ገንዘብ ላይ ፎከስ ማድረጋቸው 40 ቀን ቢሞላት እቲ ገና እኮ አንድ ወር ነው አይደል? አንድ ወር ሞላት። የሞላትም አይመስለኝም እኮ ያና ምስራች ዘማሪዋ ዘመኗ አው ገና እኮ ነው እኮ ትናንት የሆነ ነገር ነው እና ገንዘብ ክፉ ነው። ለብር ተንገበገቡ ቀላል፣ የሞተ ተጎዳ ቀላል። እኔ ግን ይከብዳል። እኔ አሁን ምን መሰላችሁ ብዙ ሪሌሽንሺፖች እንድትሰማላችሁ ሪሌሽንሺፕ ላይ ነበሩ አንዱ ያልፋል እና ለቤተሰብም ያንን ግለሰብ እንደ ባል ወይ እንደ ሚስት ለመውሰድ ይከብዳቸዋል። ቢኮዝ ቃል ኪዳን የለም፣ አብሮ እየኖሩ አይደሉም። ከዛም በኋላ እንደዚህ አይነት ሰው እንደሞ ስታጪ አንቺም ራሱ ወይም እናንተ ፊልም ታረጉት ነገር ግራ ነው የሚለው። ይሄ እኮ ልጁ ሚስቱ እኮ ነው የሞተችው፣ ሊትራሊ ሚስቱ ነው የሞተችው። የቃል ኪዳን ከተግባቡ ቃል እኮ ነው በቃል ኪዳን አይደል እንደ ሰው ሪሌሽንሺፕ ነው የሚቀጥለው። ምኑን ሚስቱ ናት እኮ ኦፊሺየት አላረጉም ሰዎች ፊት እንጂ ሚስቱ እኮ ናት። አካሉን እኮ ነው ያጣው። አካሉን ያጣት እኮ ጥፋት ቢኖራትም ብቸኝነቷን ረዳለሁ። ጂጂን ያልከኝ ልጅ ብሩክ ውለድላት። አርፋ ትቀመጥ። በፊት እኮ ውርስ ሲባል አዎ ዘመኑ ግን ከፍቷል። እናትና አባት ራሱ ክፉ ሆነዋል እኮ። እናትና አባት ክፉ ሆኑ እኮ። ዘመኑ እኮ ክፉ ነው። እነሱ የመሰላቸው አይ ቲንክ ብር የተሰበሰበላት ምናምን ዶላሩ ምናምን ልጁ የበላው ነው የመሰላቸው መሰለኝ። ሊሆን እኮ ይችላል ግን ከልጃቸው አይበልጥም። ጊዜ ወስደው በማስረጃ በመረጃ መነጋገር ይሻላል ወይስ በአደባባይ መወራረድ ይሻላል? ጊዜ ወስደሽ እኮ ጠርተሹ ሄይ ሚዲያ ላይ ከምንወጣ ማስረጃ መረጃ ናምጣ፣ ሰርድ ፐርሰኖች እናስገባለን፣ ከዛም በኋላ በቃ ዲል እናረጋለን ይሻላል ወይስ ሚዲያ ላይ መወራረድ? እኔ ግን ልምከራችሁ ወዶች
ልንገራ እንደ ሚዲያ ፐርሰን ነው እኔ አንደርስታንድ ያደረኩት። ልንገራችሁ አንድ ሚዲያ ላይ ቀድማችሁ አትውጡ። ከቻላችሁ ሚዲያ ላይ ችግራችሁን ይዛችሁ አትውጡ። በቻላችሁት መጠን በምትወዱት ሰዎች በሚያከብሩሽ ሰዎች ምናምን ዲል ተደራረጊ። ኦኬ ትልቁ 90% መመክረው ሚዲያ ላይ ችግርሽን ይዘሽ አትምጪ። የቤትሽን ችግር ይዘሽ ስትመጪ በር ስከፍቺ እኛ እንገባና ቤትሽን አፍርሰን ነው የምንወጣው። ምንም አንጠቅምሽም። ቤትሽን አፍርሰን አሁን እነዚህ የምስር እናትና አባት በራቸውን ከፈቱልን ተረገጡ። ይሁን ክፉ ናቸው ምናምን ያልነው አይደል እንዴ? ገብቶሽ ክፉ እናትና አባት ሀዘን ላይ ያሉ እናትና አባትን ምን አይነት ክፉ ናቸው? 40 ቀን አይጠብቁም እንዴ? ገንዘብ ወዳዶች ልጃቸውን በገንዘብ ቀየሩ ምናምን ያልነው እኮ። ስለዚህ የቤታቸውን በር ከፈቱ። እኛ ኦፒኒየናችንን ስንሰጥ አስቢ ሚሊየንስ ሰዎች ስላንቺ ነው የሚያወሩት። የትዳር ችግር፣ የሪሌሽንሺፕ፣ የምን ችግር ምንም አይነት ቢሆን ሶሻል ሚዲያ ላይ አትምጪ። የመጀመሪያው በምትወጂ ሰዎች ዲል አድርጊ። ግን ሁለተኛው መውጣት ካስፈለገ ሶሻል ሚዲያ ላይ ቀድመሽ አትውጪ ወይ ቀድማ አትውጣ። ትልቁ ምክር ልንገርክ፣ ቀድመ ካትውጣ ይኸውልህ መጀመሪያ አሁን ለምሳሌ እኔ ማን ነው የብልጽግናው ባለስልጣን ምን ልበላችሁ ከማን ጋር በካሰስ ልበል ኦኬ ከአንድ ሰው ጋር በትካሰስ ከዛም በኋላ አውል ኔቨር እኔ መጀመሪያ አልወጣም በሞት አሁን ከገለቴ ቡርቃም ታሪክ ጋር የምትመንማረው መጀመሪያ መውጣት ሚዲያውን ያናጋና ሰው ልክ ሊረጋጋ ሲል አንቺ ደግሞ ኤቪደንስሽን ቤዝዶን መጀመሪያ ላይ ባለው ነገር ቤዝዶን መጀመሪያ ላይ በተናገረው ነገር ለምሳሌ አሁን ጋሽ ደፈርሻው ማለት ነው ጋሽ ደፈርሻው ይመጣና ሊሊ እንዲናት ብሎ ላይ ክሱን ያቀርባል አይደለ? ከዛን ሶሻል ሚዲያው ሊሊ ብሎ ያለቅሳል ይረግጠኛል ማለት ነው። ከዛም በኋላ ተጠብቃላችሁ ኤቪደንሱን አብላልተው የከሰሰኝን ነገር በደንብ ከሰሙ በኋላ ከዛም በኋላ በዛን ክስ ማርከሻ የሆኑ በመረጃና በማስረጃ የተደገፉ ነገሮችን ይዛችሁ መታችሁ አናቱን ትሉታላችሁ። ስለዚህ አንድ አትውጡ፣ ከወጣችሁ መጀመሪያ አትውጡ፣ ሁለተኛ ላይ ውጡ። ገብቶች የቱ ጋር እንደምትመጪ ያስታውቃል። የቱ ጋር አታክ ከተደረግሽ የትኛውን ሳይድ እንደምታረጊ ያስታውቃል። እንትን ይልሻል፣ ይቀልሻል። ግን አንቺ መጀመሪያ ከመጣሽ ያኛው ምን ይዞብሽ እንደሚመጣ አታውቂም። ስለዚህ ይሄንን አድርጉ። በተቻለ መጠን ሶሻል ሚዲያ ላይ ስፔሻሊ የትዳር ችግር፣ የቤተሰብ ችግር ይዛችሁ እንዳትወጡ። ትዳርሽን እንደ አሁን አብርሽ የቄራው አማላዩ ምናምን እንደሱ ትዳርሽን ይዘሽ ስትመጪ እነ ሊያሾ ምናምን እኔ እንደውም ብዙ አልሄድኩበትም። እነ ኩይሊያ ምናምን እንገባና አፍርሰነው ትዳሩን የትዳሩን በር ከከፈች እኛ እንገባና አፍርሰነው እንወጣለን። እና ይሄን እንደምለው ኔቨር እንዳታረጊው። ምንም ስፔሻሊ የትዳር ችግርን ሶሻል ሚዲያ ላይ ስታመጪ ግማሹ ላንቺ ያግዛል፣ ግማሹ ላንቺ አያግዝም። ዋይ ዩ ቴክ ሪስክ? ምንም አትጠቀሚ። ስለዚህ የትዳር ችግር ምናምን ሶሻል ሚዲያ ላይ ይዛችሁ አትምጡ። ይሄ ነው ምክሬ። አሁን እነዚህ ሰዎች በጣም በቃ ይዋረዳሉ። በጣም ምንም ማስረጃ የላቸውም። እናትና አባትየው አሉባልታ ነው ያላቸው። ልጁ ደግሞ ባንክ ኢንፎርሜሽን፣ ባንክ ማስረጃዎች ምናምን ይዞ ነው የሚመጣው። እሱን ይዞባቸው ሲመጣ ገደል ነው የሚገቡት። ክፉ እናትና አባት ይባላሉ ወልደው ባሳደጉት። ስለዚህ አትጠቀሙ። ለማንኛውም በምትወዱት ሰው እንትን ቢል ጥሩ ነው። ሪከርድ አረገን ምናምን ላሉት ደግሞ ቢኮዝ እቃውን እየበረበሩ ነበር። ሴትዮዋ እቃውን እየበረበሩ ነበር። እንደዚህ አይነት እኔ አሁን ዲስሪስፔክት ራሱ አማችሽ ጋር እንደዚህ ዲስሪስፔክት መደራረግ አይደብርም? እንትን ፋሚሊ ዳይናሚክሱ ራሱ ይደብር ነበር። ቶክሲክ ነበረ። ትንሽ ቤት ውስጥ የሚጠላሉ ሰዎች ያሉ ይመስለኛል። እና
እኔ እንጃ ልጁ በደንብ ባንክ ኢንፎርሜሽን ምናምን ካመጣ በኋላ ነፃ የሚወጣ ይመስለኛል። እናትና አባት ግን ይዋረዳሉ፣ በጣም ይዋረዳሉ። ያ ይሄ ነው። ይሄ ነው። ባይ ዘ ዌይ ኤልሻዳይ ዛሬ የፖስተችውን ፖስት ሰምታችኋል? ኤልሻዳይ ዛሬ መንጃሮ ብሬን ፋንክሽንን አፌክት እንደሚያደርግም ዛሬ ጎግል አድርጌ ተማርኩኝ። የአእምሮ ስብንም ምጥጥ ያደርጋል። ያ ጂጂን ለምን ሄድባታለሁ? እኔ ይሰለቻል የጂጂ ነገር። እኔ ግን መልእክት አስቀምጫለሁ። ኢትዮጵያውያን እናትና አባቶች ልጆቻችሁን ከጂጂ ኪያ ደብቁ። ልጆቻችሁን ልታበላሽ ኢንተርኔት ላይ የመጣች የምሬን ነው። ልጆቻችሁን ልታበላሽ ልታኮሽላሽ የመጣች ሴት ናት። ህፃናት ልጆች ያንግ ልጆች እንትን ባይሉ ደስ ይለኛል። እውነቴን ነው። ህፃናት ልጆቻችሁን ጂጂ ኪያ ኢንተርኔት ላይ የሚያዩዋት ከሆነ ልጆቻችሁን ከሷ ነጥሉ። ልጆቻችሁን ልቅ የሆነ ግብረ ስጋ ግንኙነትን እያስተማረች ነው። ልጆቻችሁን ራስን ማዋረድን ልጆቻችሁን እያስተማረች ነው። ብሔር ብሔረሰቦች ኢትዮጵያውያን ስሙኝ፣ ከልቤ ነው የምናገረው። እቺ ሴት የትውልድ ጠንቅ ናት። ሶሻል ሚዲያ ላይ ልጆት ስልክ ከፍቶ ጂጂ ኪያን ማይ ከሆነ ልጆትን ልትበላሎት ነው የመጣችው። ልጆትን ከጂጂ ኪያ ደብቁ። በእውነት ይሄንን ሪኮርድ አድርጋችሁ ለኢትዮጵያውያን ለብሔር ብሔረሰቦች ይድረስልኝ። ጂጂ የምትባለው ሴት ልጆቻችሁን ልቅ የሆነ የግብረ ስጋ ግንኙነት በቤተሰብ መካከል ከሴቶች ጋር ከተለያዩ ወንዶች ጋር ልቅ የሆነ ርካሽ የሆነ የግብረ ስጋ ግንኙነት እንዲለማመዱ ጭንቅላታቸው ውስጥ የምከተውን ነውር ልጆቻችሁን ጠብቁ። ልጆች ይጠበቁ ጋይስ፣ ልጆቻችሁን ጠብቁ። ብሔር ብሔረሰቦች ጂጂ ልጆቻችሁን የምታስተምረው ልቅ የሆነ ግብረ ስጋ ግንኙነት ማድረግ እንደሚቻል ከልጅ ባል ጋር ከቤተሰብ አባል ጋር ግብረ ስጋ ግንኙነት ማድረግ እንደሚቻል እያስተማረችላችሁ ነው። ልጅ ውጪ ወጥቶ አይደለም የሚባልገው ዘንድሮ። እኔ ብሔር ብሔረሰቦች ስሙኝ፣ ኢትዮጵያውያን፣ እውነት የሀገሬ ሰዎች፣ እኔ ይሄንን ስናገር ከልቤ ነው የምናገረው። ልጆት ውጪ ወጥቶ አይደለም የሚባልገው፣ ጓደኛ አይደለም እንደ ድሮ የሚያባልገው። ኦንላይን ላይ ትጠብቅላችኋለች እቺ መረን ሴት። ልጆቻችሁን ከጂጂ የምትባል ትልቅ ሴትዮ፣ የትልቅ ቀላል ባለጌ ሴትዮ ልጆቻችሁን ጠብቁ። እቺ ሴት ልቅ የሆነ ግብረ ስጋ ግንኙነት መደረግ እንደሚቻል ከህፃናት ልጆቻችሁን እያስተማረች ነው። ከቤተሰብ አባል ጋር ግብረ ስጋ ግንኙነት ማድረግ እንደሚቻል ልጆቻችሁን እያስተማረች ነው። ከተመሳሳይ ጾታ ካለው ሰው ጋር የግብረ ስጋ ግንኙነት መሳሪያን መለዋወጥ ምንም እንደሆነ እያስተማረችላችሁ ነው። ልቅ የሆነ ባህሪን እያስተማረች ነው ልጆቻችሁን ከሷ ጠብቁ። ልጆቻችሁን ልትበላ ኦንላይን ቁጭ ብላ የምትጠብቅ አጋንንት ናት። ሰይጣን የሚጠቀምባት ለራሷ ልጆች ሳትሆን ለእናንተ ልጆች እንዴት ትሆናለች? ለእናንተ ልጆች እንዴት መልካም ምሳሌ ልትሆን ትችላለች? ያ ልጆቿን እኮ ማየት ማችል ልጆቿ እሷ ጋር መዋል ማይችሉ ጭራቅ ሴት ናት። ልጆቿ የሚሸሿት እናት ናት። ልጆቻችሁን ከሷ ሴት ጠብቁ። ስፔሻሊ ሴት ልጆቻችሁን
ከሷ ጠብቁ። ወጣት ልጆች ካላችሁ እሷን የሚከታተሉ ልጆች ካላችሁ ከሷ ሴት ጠብቁ። ሴት ልጅሽ ወጣት ባልግብሽ ስልኳ ላይ መጥቶላታል፣ ሶሻል ሚዲያ ላይ መጥቶላታል ብልግና። ይሄንን ደግሞ ልታስተምር እቺ ሴት ቀን በቀን መተጋው ትውልድን ለማበላሸት የትውልድ ጸር የሆነች ሴት ናት። ስለዚህ ልጆቻችሁን ጠብቁ ከሷ። በእውነት ልጆቻችሁን ከክፉ መጠበቅ ኃላፊነት አለባችሁ አይደለ? ከጂጂ ኪያ ልጆቹ ቲክቶክ ላይ ሲመጡ እሷን የሚያዩ ከሆነ ልጆቻችሁን ጠብቁ ከሷ። በቃ ይሄ ትልቅ ምክር ነው። እውነቴን ነው የሀገሬ ሰዎች፣ ይሄ ትልቅ ምክር ነው። ልጆቻችሁን አድኑ። ልቅ ከሆነ የግብረ ስጋ ግንኙነት ልጆቻችሁን አድኑ። በቤተሰብ መሀል የሚደረግ የግብረ ስጋ ግንኙነትን ምንም ትክክል እንደሆነ እያስተማረች ነው። ሰው ሊገባው የሚገባው ይሄ ነው። ልትረዱ የሚገባው ይሄ ነው። ልቅ የሆነ የግብረ ስጋ ግንኙነትን እያስተማረች ነው ልጆች። ይሄን ለማለት ነው። አመሰግናለሁ። አንድ ቀን ታመሰግኑኛላችሁ። እውነት አንድ ቀን ታመሰግኑ። ብልግናዋ አይኖ በዚህ ሰምተን በዚህ ነው የምናፈሰው፣ ተለማምደነዋል። ግን ይሄንን ክፋት የዳቢሎስን ስራ ቀን በቀን ልጆቻችሁ ላይ እየቀረጸች ነው፣ ጭንቅላታቸው ላይ እየሰራች ነው። ስለዚህ ከሷ ልጆቻችሁን ደብቁ። ከጂጂ ኪያ የመጣት ልጆቻችሁን፣ ህፃናት ልጆቻችሁን ከጂጂ ኪያ ትምህርት ልቅ የሆነ የግብረ ስጋ ግንኙነት እያስተማረች ነው። ከሷ ተጠንቀቁ። ልጆቻችሁን ደብቁ። እውነት ልጅ ወጥቶ አይደለም የሚበላሽ፣ ኦንላይን ላይ ነው የሚያስተምሩት። ኦንላይን ነው የሚያስተምሯቸው። እንደዚህ አይነት ልቅ ነገር ኦንላይን ላይ ነው የሚማሩት። ቲክቶክ ላይ ነው የሚማሩት። ሰው ልጆቻችሁ ማንነታቸው የሚሰሙትና የሚያዩት ነገር ነው። እቺ ሴት እርቃኗን ትጨፍራለች ከልጄ ባል ጋር እንዲያርግ ያለው ብላ መታወራ ናት። ከልጅ ባል ከቤተሰብ አባል ጋር ግብረ ስጋ ግንኙነት ማድረግ ምንም እንደሆነ አርጋ መታወራ ሴት ናት። ወንድ ልጅ እንደፈር ያለው ብላ መታወራ ሴት ናት። እውነቴን ነው። ስለዚህ ውዶች ተጠንቀቁ። ልጆቻችሁን ደብቁ። ልጆቻችሁን ሸሽጉ። ከዚች ሴት ልጆቻችሁን ሸሽጉ። ይሄ ነው ምክሬ። ተግባባን? ይሄ ትልቅ ምክር ነው። እንግዲህ ለሚገባው ትልቅ ምድር ትውልድን ራሱ ሊድን የሚችልበት ትምህርት ነው። ሌላ ምን አዲስ ነገር አለ? ቤዛ ያው ተረዳውሽ። እንግዲህ የአሜሪካ ሚስቶች ባሎቻችሁን ደብቁ ብዬ ተናግር ያለው ቀን በቀን አትሰሙ። ጉቺ ጠፋች። ወንድ ልጅን ሳየው ኧረ በጌታ ስም ባል መቀማት። እኔ ደግሞ ባይዘዌይ ዛሬ የሳሚን ቪዲዮ ዛሬ አጀንዳው ፓስተር ጂጂ ኪያ ከዶክተር አብይ ጋር ራሷን ስላወረዳደረችው ስለዚህ ዘማሪ ቤተሰብና ጮኛዋ ኮንትሮቨርሲ ያለ ብር በላን ምናምን የሚለውና ያ ስለነ ኤልሻዳይ ምናምን ነው። ጎንደሬ በስቷል። ኦ ባይዘዌይ ትልቁ አጀንዳዬ ኦ ማይ ጋድ ባይ ዘ ወይ ቆይ እንደው እኔ የምላችሁ ትልቅ ምክር ዛሬ ልመክር መጥቻለሁ። እናቴ ትሙት አትበይ ተብያለሁ። ትኑር እናቴ። ትልቅ ምክር ልመክር መጥቻለሁ። ይሄ ምክር አድርሱልኝ። ልመክር ነው። ኦሮሞ ልጆች ሆናችሁ ቲክቶክ ላይ ኦሮሞ ልጆች ሆናችሁ እንደኔ አይነት ሃይብሪድ የለም መሀል አዲስ አበባ ተወልደሽ
ኦሮሞ ይሆንሽ ከሆን ኦሮሞነት አያበላም። ስምሽ ደግሞ እንደኔ አማርኛ ከሆነ ኦሮሞነት አያበላም። ኦኬ ኦሮሞነት አያበላም። ከኦሮሞ ልጆች ጋር ብትጣይ አሁን ከሙባረክ ጋር ስጣላት እዚህ ይለኛል የጅማ ልጆች አናቴ ላይ ነው ጉብ ያሉት እቺ ነፍጠኛ ምናምን ይሉሻል። ገብቶሻል? በአላማ ግን አማራ ነኝ ብለሽ ገንዘብ ስሩ። ምርጥ የኦሮሞ ልጆች ቆንጆ ያላችሁ ኦሮሞንን ብላችሁ ገንዘብ ብዙ አሰሩ። ስለዚህ ለወደፊቱ የምትመጡ ኦሮሞ ልጆች ኑና አማራ ነኝ ጎንደሬ ነኝ ሙዚቃ ከፍተሽ ሹሩባ አርገሽ ጥለት ያለበት ልብስ ለብሰሽ ኢንስክሳ ድልቅ አርገሽ ጨፍር አርጋችሁ ገነት አበራ የአያትሽን ስም ትደብቂያለሽ። ዱጋዳ የምሬን ነው። ስለዚህ ያ መሃል አገር ተወልደሽ ስምሽ አማርኛ የሆነ ኦሮሞ ልጆች እንደነ ገነት አበራ እንደኔ አይነቷ ሌሎቻችሁም ኦሮምኛ በቅጦ ማታቁ አማርኛውን እንዲህ የሚያረጋችሁ አማርኛ ስታወሩ እንደነ ዲቦራ እንደነ ቤታዮ ማንነታችሁን አማራ አድርጋችሁ አክሰንታችሁንም ቀይራችሁ ያ ትለያለይ ተዚያስ ምናምን እያላችሁ ጊፍተርሽን ደግሞ ትለያለይ አባቴ እንደዚህ እያልሽ አክሰንትሽንም ቀይረሽ አማራ ነኝ ብለሽ ለዓላማ ነው። አማራነቱ ራሱ ገብቶሻል? ለአማራ ነው። እናትሽ ኮንዶሚኒየም ካለች ቤት ገዝት ትገዣለሽ ለእናትሽ። ኦኬ ቲቱ እናቲቱ ምናምን ክኒና ምናምን እንደዚህ አይነት ነገር ያ ግን አክሰንትሽን ደግሞ ነው እንትን ስትሮንግ እንዳታረጊው ያና አማርኛ ብቻ ተናጋሪ ኦሮሞ ልጆች ስምሽ አማርኛ የሆነ ያባትሽም ስም ደግሞ አማርኛ የሆነ ግን ኦሮሞ ነሽ ኦሮሞነትሽን በልብሽ ያዥ ኢትስ ኦኬ ሞያ በልብ ነው ሸጋዋ ማሬዋ እንደዚህ እየተባባልሽ እየሳቅሽ እውነት ካስተመር ሰርቪስ ከአንዳንድ ሴቶች እየተማርሽ ሜክ መኒ ያበላል። አማራ መሆን ቲክቶክ ላይ አማራ መሆን ያበላል። ስለዚህ አማራ ነኝ ብለሽ ነኝ። እኔ አሁን የኔ ጥፋት ጎንደሬ ነኝ ብዬ ያለ መምጣቴ በእውነት ይቆጨኛል። በጣም ነው የሚቆጨኝ። እኔ አሁን ኖ ኩዊን እኔ እየመከርኩ ነው የኦሮሞ ልጆችን እንደኔ አይነቱ አማርኛ ስም የእናት አባት ስም አማርኛ ያለን ኦሮምኛውን በቅጦ ማናወራ አማርኛ ተናጋሪ ኦሮሞ ልጆች ቲክቶክ ላይ ስትመጡ ኦሮሞ ነኝ እንዳይሉ። ኦሮሞነት በልብ ነው የሚያዘው። አማራ ነኝ እንደ ቤታዮ እንደነ ዲቦራ አንዱስ ዱሬሳ እንደሚባለው ልጅ ጎንደሬ ነኝ ብለሽ እውነት ብሔርተኛ ጎንደሬ ትሆኛለሽ። ከቻልሽ ሲደብርሽ ጎጃምን አንዳንዴ ረገጥ ታረጊያለሽ ከዛም በኋላ የናሁ ሰናይ ፎቶን ፕሮፋይል ታረጊያለሽ ወይ ደግሞ የቴድሮስን ጎንደሬ ጎረቤት አለኝ እናቴ ጎንደሬ ናት ነው የምትይው እንጂ አማርኛ ስምሽ ሆኖ አባትሽ ስም አማርኛ ሆኖ ኦሮሞ ነሽ ኦሮምኛ ማቺ የአዲስ አበባ ልጅ ከሆንሽ ቲክቶክ ላይ መጥቼ ጌመር ሆኜ ገንዘብ እሰራለሁ ካልሽ ብለሽ ካሰብሽ ጎንደሬ ነኝ ብለሽ ነኝ። ቀሚሱን ትገዣለሽ ሹሩባውን ታረጊያለሽ ሜክ መኒ በአላማ ለዓላማ ነው አማራነቱ። ተሰት በዓላማ ገንዘብ ስሪ ማንነቱ ይቆያል። ምን ችግር አለ? ልብ ውስጥ ነው ያለው። ለፋኖ ብለሽ ለቤተሰብሽ አማርኛ ስም ላላቸው ቤተሰብ አባላትሽ ትልኪያለሽ። ለፋኖ ረዳው ያለሽ እንደነጎች እንደዛ አማራ ነኝ ብለሽ ጸዳ ብለሽ ሜክ መኒ ጎንደሬነት ያበላል። ይሄንን አድርጉ ወጣት ልጆች ኦሮሞ ልጆች አማርኛ ስም ያላችሁ አማርኛ አባት ስም ያላችሁ አማርኛ ብቻ ተናጋሪ ኦሮሞ ልጆች ጎንደሬ ነኝ በሉ።
ኢትዮጵያዊነት ነው የሚቀድመው። ተውት፣ የዘር ማንነቱ ምናምን ይቆያል። ኢትዮጵያዊነት ነው የሚቀድመው። ግን ጎንደሬነት ያበላል፣ ጎንደሬነት ያበላል። እውነቴን እኮ ነው። እና ይሄን ነገር አስቡበት። እና አሁን እነ ካሩ ቆንጅዬ ልጆች እነ ካሩ ጎንደሬንኛውን ካሩዬ በዛ ፍንጭቷ በዛ አንገቷ ጎንደር ጭፈራ ምን ካሩን አወቃችሁት? ቆንጅዬው በእውነት ካሩ ስምሽን ካሩ ብለሽ ከመምጣትሽ በፊት ቀየር አድርገሽ ኤፍራታ ያ አም ኩዊን እንትና ኩዊን ኬ እንደዚህ ብለሽ ጎንደሬ ነኝ እናትዋ ጎንደር ዳማዬ ምናምን ዘፈን ትከፍቻለሽ ምናምን እንደዚህ ያበላል። ወንድ ከሆንክ ስምክ ኦሮምኛ ሆኖ ከተቸገርክ ከጎንደሬ ሴቶች ስር እንደ ኪያ ጀምስ ሆነክ ከጎንደሬ ሴቶች ጋር አብረክ እየዋልክ ምናምን ይልቁሪ መለቃቀም ትችላለህ። የፋኖ ልጅ ነኝ ማገባው ፋኖን ነው የጋሽ መሳፍንት ልጅ አፍቅሬያለሁ ምናምን ብለሽ ሰክሽ። እኔ አስተምርሻለሁ መሰከስ ባይዘወይ እኔ አስተምራቸዋለሁ። ስለዚህ እንደኔ አሁን ስሜ ነኝ መቅደስ ነው ስሜ። የአባቴ ስም አማርኛ ነው፣ የኔም ስም አማርኛ ነው። አማርኛ ተናጋሪ ነኝ። ገብቶሻል? መሀል ላይ ስትሳደቢ እበት ኦኬ ጠበቅ አድርገሽ እንዴት ትለኛለይ ምናምን ትይና እበት መሀል ላይ ስድብ ያ በጣም ስትናደጂ ማሰሮ ጋሰሮ እንደዚህ ነገር ያ ጀግና ወልዶ ጀግና ያሳደገኝ ነኝ እንዳትረሽ። ተሳስተሽ ግን የታደሰ ብሩ እንዳትይ። ኦኬ ፎከስ። የቴድሮስ ዘር ነኝ፣ የጀግና ዘር ነኝ። ዘራፍ ዘፈን ትከፍችና ደግሞ ወይ ዲፕሬሽንሽን ስትረስሽን ዘራፍ ያለሽ ፍራስትሬሽንሽን ታወጫለሽ። ከዛም በኋላ ያ ሸለልኩ ያ ጎንደሬው ደግ ነው ጋይስ፣ ጎንደሬው ደግ ነው። ያ የጋይንቷ ወርቅ የእንትና አባቷ ናፋቂዎች እልህኛዋ እንትና ልጄ ናፍቆኛል እንትና የእናቷ እንትና ፎሎ ያደርጉሻል። እንደዛ ካልሽ ይደግፉሻል። አንቺ ስትነቂ ይሰርውልሻል። አንቺ ብቻ ጎንደሬ ነኝ በይ። ኦሮሞ አይችልም፣ ዲፕሬሽን የለበትም። ሚስቱ ላይ ኦራል ሴክስ ለምዶ ሚስቱን አይፈታም። እንዳየሁት ከሆነ እዚህ ቲክቶክ ላይ ለፊሊተራም ሴት ብሎ እንደዚህ አይነት ኦራል ሴክስ ከባህላችን ውጪ የሆኑ የግብረ ስጋ ግንኙነትን ለምዶ የ20 ዓመት ምናምን አመት የኮራ የደራ ትዳሩን ሲፈታ ኦሮሞ አይቻልም። እኔ ኦሮሞ ስለሆንኩ አይደለም፣ እኔ አይቻልም። ሚስቱን ኦንላይን ላይ ፈቶ ሚስቱ ቲክቶክ ላይ ባሌ መለስልኝ ብላ ጌታ ሆይ ብላ ትጸልያለች። እሱ ደግሞ ቲክቶክ ላይ ያሉ ጋለሞታዎቹን ተደብቆ ገንዘቡን ሚደፋ ኦሮሞ ወንድ ነው ያለቀ። እኔ ማቀው አንድ አለ ሌላ ብሔረሰብ፣ ግን ሌላን ብሔረሰብ እንዲህ ነው ብዬ መናገር አልችልም። ገብቶሻል? ህፃናት ሴቶችን አፍቅሮ የቤተ ክርስቲያን የፓስተሮች የጋብቻ ትምህርት ወይም ደግሞ ካውንስሊንግ የለም። ፓስተሮቹ ሲጠሩት እነ ቤታዮን አማክሮ ፓስተሮቹ ጋር ስብሰባ የሚቀመጥ እኔ አላውቅም። አንዱ ሰውዬ ግን አውቀዋለሁ። እሱን ሰውዬ አውቀዋለሁ። ሽማግሌ ብስብስ ያለ ሽማግሌ። አዎ እሱ ዛሬ ፓስተር ሚቲንግ ጠርቶኛል፣ ቤታ ምን ትመክሪኛለሽ ብሎ ቤታ ስለ ትዳሩ ታማክረዋለች። እንዴት አድርጎ ሚስቱን መፍታት እንዳለበት
ከዛም በኋላ ለሷ ገንዘቡን መድፋት እንዳለበት ታማክረዋለች። ኦሮሞ ማይችለው ለማይቦር አይችልም። ኦሮሞ ጊፍት መስጠት አይችልም። ኦሮሞ ጊፍት መስጠት አይችልም። እውነት ነው። ስለዚህ እኔ የምመክረው አማርኛ ተናጋሪ ኦሮሞዎች ኦሮሞ ነኝ ብለሽ መተሽ እኮ አሁን ለምሳሌ ከአንድ አሁን ከወለጋ ልጆች ጋር ብጣላ ነው እናትና አባቴ ወለጎች ናቸው። የወለጎቹ ልጆች ራሱ እኔን ነው የሚረግጡ። በእውነት እነሱን አልመስልማ እንደነሱ የለም እንትን የነሱ ስር አልሄድም። ብቻዬን ነው በቃ ብቸኛ ነሽ ይሁን የለም በቃ አዲስ አበባ ልጅ ሆነሽ ኦሮሞ መሆን ከባድ ነው። ብቸኛ ኦሮሞዎች ነን እኛ ብላክ ሺፕ ነን። ታዲያ ብቸኛ ሆነሽ ምን አታገልሽ? አማራ ነኝ ብለሽ ቲክቶክ ላይ መተሽ ገንዘብ ስሪ፣ ጎንደሬ ነኝ ብለሽ ገንዘብ ስሪ። እኔ ጀግና ዘር ነኝ ስትመጪ ሸሊ ጨፍሪ፣ ገንዘብ ስሪ። እውነት አማርኛ ስም ያለሽ አማርኛ ብቻ ተናጋሪ ኦሮሞ ልጅ ካለሽ ኦሮሞ ነኝ አንደበትሽ እንዳይወጣ። በእውነት በዓላማ ስሪ። ለዓላማ ጎንደሬ ነኝ በይ፣ ገንዘብ ስሪ። ጎንደሬው ነው በጣም የሚሰጠው። ጎጃሜው ብዙ አይሰጥም። ኖቲስ አድርጋችኋል? ጎጃሜ ለጎጃሜ ነው የሚሰጠው። ጎንደሬው ደግ ነው። የቲክቶክ ጎንደሬ የሚመስለኝ አክሊሉ ነው። ጌታ ቲክቶክ ላይ ያሉት እኔ መሬት እንዳታወርዱት ነገር ወዳቸው ሰዎች ወይኔ ጉዲ በእውነት እንኳን ተቀበልሽ በስዬ። የቲክቶክ ጎንደሬ በቃ እንዳክሊሉ ነው። ጎንደሬ ነኝ ስትዩ ጊፍት አማራን ያልጠላ ባይዘው እንደ አማራ እንደው የሚያሳዝነኝ ማህበረሰብ የለም እዚህ ቲክቶክ ላይ። ማንንም ነው የሚጠቀምባችሁ ማንንም። እኔ ግን አሁን ጥያቄ አሁን ይሄ ማን ነው ኔቨር ጊቭ አፕ ማን በርስሙ ፎሬቨር ነው ማን ነው ይሄ አሁን ስሙን ቀይሮ ለነቤታ ገንዘብ የሚያወርደው? እሱ ሰውዬ 3 አካውንት አለው። 3ቱም አካውንት 40 ቤት ነው። 3ቱም አካውንት 40 ቤት ነው። በአማራነት ስም ነው ይሁላ ገንዘብ የሚሰጠው። የአማራ ህዝብ ጥያቄ ቲክቶክ ላይ ጊፍት ማፍሰስ ነው እንዴ? ንገሩኝስ፣ የአማራ ህዝብ ጥያቄ ቲክቶክ ላይ ገንዘብ ማፍሰስ ነው ወይ? እስቲ አንድ ክሊኒክ ይወላችሁ፣ አንድ ክሊኒክ $5000 በአንድ ቀን የቤታዮን ቂጥ ይሄ ቢቢኤል የተሰራውን አይታችኋል መቼም። ዛሬ አይታችኋል። ዛሬ አምናችኋል ሁልሽም። ይሄንን አይቶ $5000 $20000 $26000 $40000 ያወርድላታል። አፍቅሩ ሰውዬ ማለት ነው። ይሄ አማራነት ሞዴል ይመስላችኋል? ንገሩኝ እስቲ። እኔ አሁን ምቀኛ ልትሉኝ ነው? ገንዘብ ስለሰራሽ ተመቀነኝሽባት ምናምን ልትሉኝ ነው? ትዳሩን ፈቶላት ሚስቱን እያስለቀሰ የምሬ ነው። ሚስቱን እያስለቀሰ አንድ አማራ ቤተሰብ በቤታዮ ምክንያት ተበትኑ። ታዲያ ትግሉ እንዴ? ቆይ አማራ እኮ የሚነሳው ከአንድ ቤተሰብ እኮ ነው አይደል እንዴ? ሀገር የሚነሳው ከቤተሰብ ነው። አንዱ የአማራን ትግል በቅርቡ ከላከለ እንደ ዲቦራ ማለት ነው። ዲቦራ እኮ በቃ እህቷን አማራ አድርገው አማራ ሆነች እኮ ዲቦራ። እያየኋት ከወቦ ሰፖርተር ዊዝን 3 years ፋኖ ሆነች እኮ ዲቦራ ፋኖ ሆነች እኮ ጋይስ። እግዚአብሔር እኔ ወለቀ ኦሮሞ ነኝ ልንገራችሁ። የምትመርጠው ዘፈኖች ጊፍተሮቿን ለማስመስገን ማለት ነው። ዲቦራ የኦነግ ዘፈን ሃርድኮር ገብቷል በለው ያዘው ምናምን ዘፈኖች ነበር። እኔ ላይክ የሰዎችን አሁን ፎቶ ለመፖስት እኔ ይጨንቀኛል። ዘፈኑ ገብቷል ፍለጠው ቁረጠው ነው። እሱን ዘፈኖች እኮ ነበረ ጊፍተሮቿ የምታመሰግነው። አሁን ግን ፋኖ ሆነች፣ ፋነነች። ፋኖ የሆነችው ወዳችሁ ነው። ዜድ ተጋሩ
ኦሮሞ መሰድብላችሁ ወዳችሁ ነው? እናንተ አማራ ልጆችን እናንተ ንገሩኝ እስቲ ወዳችሁ ነው? እስቲ ንገሩኝ። ተወዳችሁ ነው? ተወዳችሁ ነው ወይ? ቴንኪ ኦሮሞን ስለሰደብሽልኝ ብለሽ አንበሳ ስታወርጂ $350 ነው። ያ $350 አዲስ ሞመንት ማለት ነው። ሚራቡ ወለዮች አሉ እኮ ጎንደር ውስጥ ከፍተኛ ራብ እንዳለ ታውቃላችሁ። ይሄ ሰውዬ ወለዬ ነው። ይሄ ኦሌስ ምናምን የሚባለው ወለዬ ነው። ወለየው ይራባል። ምን አረገ ለሚራብ ወለዬ? ንገሩኝ እስቲ። ንገሩኝ ምን አረገ? ምን ጠቀም እስቲ ለአማራ ህዝብ? ቤታዩ ለማንኛውም ይሄንን አትመልሱም። ግን ኤኒዌይ ኦሮሞ ልጆች ስምሽ አማርኛ ከሆነ ያባትሽ ስም አማርኛ ከሆነ አማራ ነኝ ብለሽ ጎንደሬ ነኝ ብለሽ ገንዘብ ስሪ። የስራው ባህሪ ነው። ቀፊ እነሱ ናቸው የፈመሱት። ታዲያ ስለማን እናወራ? ስለዚህ ገንዘብ ስሪ፣ ቀፊ። እኔ አልፈርድባችሁ፣ እግዚአብሔርን እኔ አልፈርድም። ስለ ንቦናችን አይደለም። ግን አማራ ልጆች ናቸው እኮ። ታዲያ ለምንድን ነው ኦሮሞ የምትሰድበን? የት ታውቀናለች? ዜድ ተጋሩ ኦሮሞን የት ታውቃለች? ሳታውቀን የምትሰድበን ገንዘብ ስለምታገኝበት ነው። ኦሮሞን ካልሰደበች ዜድ ተጋሩ ገንዘብ አትሰራም። ይሄ ፋክት ነው። ይሄንን አንወሻሽም ጋይስ። ቅናት አልተንጨርጭሬ አይደለም። ይሄ ቅናት አይደለም። እናንተ ግን አይገባችሁ። ለምን በቃ ጆሮአችሁን ይዛችሁ ነው የምትሰሙኝ። ሰው እንዴት ጆሮን ይዞ ላለመስማት እየሰማኝ ቀናሽ ስትሉኝ ታሳዝኑኛላችሁ። ይሄንን ወዶቼ ለማንኛውም ሁሌ ይገረማለሁ። ስለዚህ ጎንደሬ ነኝ ብለሽ ገንዘብ ስሪ። ትግል በልብ ነው። የሚያሰድብሽና ሰውን መናገር ያለብሽ። ውሻ ነከሰኝ ብለሽ ውሻን አትነክሽም መቼም። ኦነሩን ነው የምታናግሪው። ጂጂ ኪያን የላከኝ ይልኮ የሚያሰድበኝ የቤታዮ ጊፍተር ነው። ስለዚህ ጂጂ ኪያን ነው መናገር አያስፈልግም። ጂጂ ኪያ እየበላች ነው፣ እየለቃቀመች ነው። እንዳቀመቲ እየለቃቀመች ስለሆነ ጂጂ ኪያን አልናገረው። ኦነሩን ውሻውን የላከውን ሰው ነው መናገረው። ውሻው የላከው ደግሞ ይሄ ጊፍተር ነው። ይሄ ጊፍተር ያፈቅራል፣ ቤታዮን ያፈቅራታል። ለቤታዮ ብሎ ትዳሩን አጥቷል። ለቤታዮ ብሎ ማይሆነው ነገር የለም። ጉድጓድ ውስጥ ራሱ ይገባል። ቤታዮን በጣም ነው የሚወዳት። ትዳርን፣ ሚስቱን፣ የልጆቹን እናት ለቲክቶከር የፈታ የመጀመሪያው ደደብ ሰርተፍኬት ያለው ደደብ በእውነት ማንም ጊፍት አልሰጣለሽ። እኔ ጊፍት ልስራ ብል በነገራችሁ ላይ በጣም ፐርሰናሊቲ ያለኝ ሰክሶ መኖር ስራዬ ነው። ሰክሶ ሰውን በጣም ፌክ ሆኖ ገንዘብን ማግኘት ለኔ ቀላል። ይሄው ይከፈለኛል በሰዓት ስሰክስ። ቀኑ ሙሉ 8 ሰዓት ሰክሼ ነው የምመጣው። ያልሆንኩትን ሆኜ ያለ ስቄ ምናምን አስመስዬ መኖርን ችለዋለሁ። በጣም ቀላል ነው ለኔ። በጣም ቀላሉ ነገር እሱ።
Oh, Gucci. Hi, Daibo. You asking for the lines back? Oh, thank you so much. Don't let Deborah say it. Are you asking the line back? Do you want me to give it back to you? You want your line back? Okay. You'll explain? Okay, inbox me. You can DM me. እናንተ የጉቺ ሳሚ ለመጨረሻ ቀን እኔ የተተዋወቅኩት ቀን ያየሁት ቪዲዮን አየሁት ከእንደገና እንደውም ሪፖስት አድርጌዋለሁ እና ሳሚን ጉቺ ትጠይቋለች። ሳሚዬ እኔ እናንተ አልተግባባንም፣ የልጆቼ አባት ነህ አይደል ስትለው፣ አዎ የልጄ አባት ነህ አይደል? አዎ። አላዶር የሚያምር ስም ነው ያላት ለልጇ። አላዶር ምንክ ነው? ልጄ ነው። አቡዬን በጣም ወደዋለሁ። ልጄ ነው። ልጄ ራሱ መርጦ ነው እሱ ነው አባቴ፣ ሳሚ ነው አባቴ ነው የሚለው። አባቱን አይፈልግም። ሪፖስት አድርጌዋለሁ። አባቱን ልጇ እንደማይፈልግ ግን ሳሚን እንደ አባቱ ተቀብሎ አባቴ እንደሚለው ስትናገር ነበረ። ለዘላለም ነው። እንደውም ሳሚን የምትፈልጊ ሴት ካለሽ ልጅ አለው፣ ልጁን አውቀሽ ግቢበት። ገብቷችኋል? ልጅ እንዳለው አውቀሽ ግቢበት። እንደዛ ነው የሰማሁትና እኔም ትናንትና ወደ የጠየቅኩት ይሄ ልጅ አባቴ የሚለው ከሆነ አባትነቱን የሚፈልገው ነው፣ አባቱ ነው ማለት ነው ሳሚ። አባቱ ከሆነ የልጇም ሌጋሲ ነው የሳሚም ሌጋሲ ነው ማለት ነው። ዋይ ሜንሽኒንግ የሳሚን ስም በመጥፎ ብርሃን፣ የሳሚን ስም በመጥፎ ብርሃን ለምን መጥራት አስፈለገ? ሌጋሲውን ለምን ማበላሸት አስፈለገ? ከሰዎች ጋር ስትጣላ ለራሷ ጥቅም ለዚህ ቁማር ማጫወት ልጁን ሳሚን ቁማር ሱሰኛ ሆኖ ዲፕረስድ ሆኖ እንደሞተ ማውራቱ ለምን አስፈለገ ነው? ገብቷችኋል? ይሄ ነው ጥሉ። ከሜሪ ጋር ከሃናም ጋር ጥሉ ይሄ ነው። አዎ እኔማ ተዋለሁ እና ከዛን ስለሱ ስንጠይቃት ኖ የልጅ አባትማ አባቱ ነው፣ ናቹራል አባቱ ነው። you just watched it right? yeah ይሄ ነው ባዘር ያደረገኝ ማለት ነው። ፐርሰናል ጥል የለኝም እኔ ከማንም ጋር መጣላትም ከጉቺ ጋር አልፈልግም። ከጉቺ ጋር እኔ መጣላት አልፈልግም። ግን ይሄ ነው። ሃይ ሄብሮንዬ እንዴት ነሽ? መጣላት እኔ አልፈልግም። ግን ይሄ ሰው ላልወለደው ልጅ አባትነት ሰጥቶ ካንቺ ጋርም ተለያይቶ አባትነቱን ሳይክድ በዓለም ሕዝብ መሃል የልጅሽ አባት ነኝ ብሎ ታማኝነቱን አሳይቶሽ አንቺ በዓለም ሕዝብ መሃል እሱን ሌጋሲውን ያወራሽው ሱሰኛ እንደነበር። ይሄ ነው ችግሩ። ገብቷችኋል? የምትወዱትን ሰው ስታጡ በመልካም ብርሃን ውስጥ አውሯቸው፣ ሌጋሲያቸውን በክብር ቀጥሉት እንጂ ማዋረዱ አስፈላጊ አይደለም። ይሄ ነው። እኔ ፐርሰናል ጥል የለኝም። ፐርሰናል ጥል እንዲኖረኝ አልፈልግም። ይሄ ነው።
እኔ የምወዳቸውን ሰዎች አጥቻለሁ ባክ ኢን ኤፕሪል። ስለነሱ ሰዎች ማውራት ኢሞሽናል ስለሚያደርገኝ ራሴን ቆጥቤያለሁ። because the only thing I can say መልካም ነገር ብቻ ሳይሆን ፔኑ ለጠላቴ ማመኘው ፔን አይደለም። የምወደው ሰው ለልጆቼ አባትነትን ለሰጠ ሰው ይሄ አይገባም፣ ጥሩ አይደለም። it's not ፐርሰናል ጥል አይደለም። ለልጅ አባትነትን ለሰጠ ሰው አባትነትን ያስወለደው ጥሎ ኖ በተጣለበት ቦታ ላይ እኔ አንስቼ አባት ሆኜ አብሬሽ ሆናለሁ ካለ በኋላ ካንቺ ጋር መስማማት አቀቶት ካንቺ ጋር ከተለያየ በኋላ አባትነትን ከቀጠለ it shows how nice he is። መልካምነቱን ያሳያል። ስለዚህ ለዛ ነው እኔ ፐርሰናል አይደለም እንትን አይደለም we have to give dignity ያስፈልጋል ብዬ ነው እኔ ያልኩት። ከነገና ደጋግሞ ለግል ጥል ተጠቀ ኦቨር ኤንድ ኦቨር ኢቭን ስማጽጃም ሆኖ ነበር። እሱ ሲሞት ነው እንዲሆንኩት ምናምን ይሄ ጥሩ አይደለም። አይ ኖ ፎሎወሮቹ ምናምን ላይ ጠይቁ ይችላሉ፣ ግን ሌላ ሰው ይጠይቃል። እኔ ምንም አታክ ላረጋት አልፈልግ። አይ ላይክ ጉቺ ባይ ዘ ዌይ አይ ላይክ ጉቺ ሺዝ አ ጉድ ኢነርጂ። አንዳንድ ነገሮች ማይመቹኝ ሊኖሩ ይችላሉ እንደ ሰው። እኔም እኮ መርዝ ነኝ ይላሉ ሰዎች፣ ክፉ ሴት ነሽ ይሉኛል። እስና ፐርሰናል አይደለም። ሰው መሞቱ ሲነገር ራሱ በክብር ሊነገር ይገባል። ውድ ህይወት ነው። እውነቴን ውድ ህይወት ነው። ሰው ሲያልፍ የሚወደን የነበረ ሰው ሲያልፍ ስፔሻሊ ደግሞ ቶክሲክ በሆነ ነገር ካልተለያየሽ በመልካም ነገር ነው መግለጽ ያለብን። ያንን ሰው ተለይቶሽም ልጅሽን ላሳድግ ላለ ወንድ ይሄ ይገባዋል። ወንድማችሁ ቢሆን do you think የሚገባው ይመስላችኋል ወይ? ሰውየው ወንድምሽ ቢሆን ይሄ ነው ችግሩ። እና anyway የምትወዱትን ሰው ያጣችሁ ሰዎች እግዚአብሔር ያጽናናችሁ። ይሄ ነው እላለሁ። ዝናብ እኮ የዘነበ ነው። ኢሳም አለ ቢዚ ሆኖ ነው። ዝናብ እየዘነበ ነው። የአሜሪካ ዝናብ መኪና እንቀሳቀሳል። በሉ ሉጣ ቤት ታጋይዱ ተደበሩ። መኪና እየተንቀሳቀሰ ነው። ባይዘው ኦ ማይ ጋድ ንፋሱ መኪና ሙቭ እያደረገው ነው። መኪና ላይ እኔም ቁጭ ብዬ ነው ሙቭ እያደረገው። ጌታ look very heavy look ልወጣ ነው ጋይስ ባይ። እርሰው እንዴ ባይ ልወጣ ነው ባይ።